ስሜ ኦኒ ተስፋ ይባላል። መጀመሪያ ፈጣሪን ስለሁሉ ነገር አደረገኝ በጣም ከልቤ አመሰግናለሁ ፈጣሪ። እኔ ኩዌት ከመጣሁ 4 አመት ከ6 ወር ግን ደሞዝ ያልተከፈለልኝም። የ4 አመት የ6 ወር አልተከፈለልኝም ደሞዝ። ግን በቃ ኤምባሲ መጥቼ ነበረ። ኤምባሲ ሲመጣ ተነገርኩት ሁኔታዬ ሁሉም ነገር ስናገር በቃ እነሱ ደግሞ ከሴትዮ እኔ የምሰራበት ቤት ተደወለው። ስደውል እሷ አታነሳም፣ በቃ አታነሳም። ከዛ እሷ ስላታነሳም እኔ ስለ ትንሽ ቆይቼ ነበረ ቆየሁት። በቃ እነሱ ክስ አደርጉ ተከሰሱኝ። ግን አሁን 2 አመት ከ1 ወር ሰጠውብኝ ደሞዜ። አሁን ደግሞ ይቱ 2 አመት ከ5 ወር ቀረኝ። ሁሉም ነገር ፈጣሪን አመሰግናለሁ። እህቶቼ ወንድሞቼ ወዳቻለሁ፣ አከብራቻለሁ። የቀረው የ2 አመት ከ5 ወሩ ደሞዝ መቼ ትቀበያለሽ? ከሳምንት በኋላ። አዎ ኦኬ። እሺ ሌላ የምታስተላልፊው መልእክት አለ ለእህቶችሽ? እህቶቼ እናንተም ደሞዛችሁ በወር ውሰዱ ማለት ግን በቃ ክብድ ሲሆን ከከበዳችሁ መጡና በታስክም ቢሆን ጠይቃችሁ ከፌስቡክ ላይም ሌላ ከጓደኞቼ ጋር ቁጥር ስትቀበሉ እነሱ ደግሞ ኤምባሲው ስለ ሁኔታቸው ስለሚከታተሉ መልእክትን አሳልፋለሁ።